አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። የዛሬው የቁርአን ትምህርት ደግሞ የሰማያትና የምድር ድልቦች የአላህ ናቸው ይላል። አላህ ሱብሓነሁ ወተዓላ ስለ ካዝናው ስለ መጋዘኑ ከነገረን ነገሮች መካከል ማለት ነው በምድር ውስጥ በሰማይ ውስጥ ያሉት መጋዘኖች ስቶሮች በአጠቃላይ የአላህ ናቸው ይላል። ለምሳሌ ያው በሱረቱል ሙናፊቁን ላይ ነው አላህ ሱብሓነሁ ወተዓላ እንትን የሚለው ይሄን ወሊላሂ የአላህ ነው ኸዛኢኑ ሰማዋቲ ወልአርድ በምድር ውስጥ በሰማያትና በምድር ውስጥ ያሉት ኸዛኢኖች ድልቦች ስቶሮች ማለት ነው። ከዛ መጋዘኖች ለምሳሌ ብንጠይቅ በምድር ውስጥ ያሉት ድልቦች ምን ምንድን ናቸው? ምድር ውስጥ ያሉት ድልቦች ምድር ውስጥ ያሉት ኸዛኢኖች መጋዘኖች ለምሳሌ የተፈጥሮ ሀብቶች የወርቅ ድልብ አለ መሬት ውስጥ፣ የጋዝ ድልብ አለ። ከአረብ ሀገራቶች አሁን እየወጣ ያለው የጋዝ ድልብ ማለት ነው። ከዛ ጋር የሚወጣው የአላህ ሱብሓነሁ ወተዓላ ኸዛኢን ማለት ነው። እዛ ጋር የተከፈተው ያለው ኸዛኢን አሁን በኢራን ጦርነት አማካኝነት ወደ ሌላ አካባቢ መሸጋገር ባለመቻሉ የዓለም ሕዝብ ምን ያህል እየተጉላላ ኑሮ እየተወደደ እንደሆነ እያየ የተለያዩ ነዳጅ፣ ዘይቶች ከምድር ውስጥ የሚወጡ የተለያዩ ማዕድኖች እነኛ በሙሉ የአላህ ናቸው። አላህ ነው የሰው ልጆችን እንድንጠቀም የከፈተውና መንገዱን ያሳየን ማለት ነው። የሰማያት ድልቦች ደግሞ ዝናብ ከሰማይ ከአላህ ስቶር የሚወርድ የሆነ የአላህ እዝነት ብርሃን፣ የፀሐይ ብርሃን፣ የቀን መገለጥ እንዲሁም የአላህ ሱብሓነሁ ወተዓላ በረካ ከሰማይ የሚወርዱ ሰኪና እነኚህ በሙሉ የሰማይ ውስጥ ያሉ የአላህ ሱብሓነሁ ወተዓላ ድልቦች ስቶር ናቸው ማለት ነው። መጋዘኖች ናቸው እና እነኚህን ነገሮች በሙሉ ስናስባቸው ሁሉም ነገር የአላህ ሱብሓነሁ ወተዓላ ነው። አላህ እኛ እንድንጠቀመው አግርቶልን ፈቅዶልን አዞልን ነው እንጂ ማለት ነው በእኛ አቅም የሚሆን ነገር አይደለም። መሬት ውስጥ ያለውን ነዳጅ አውጥተን የምንጠቀመው በእኛ ኃይልና ችሎታ አይደለም። አላህ ነው ኦልሬዲ እዛው መሬት ውስጥ ያስቀመጠው። አውጥቶ መጠቀሙንም እውቀቱንም የሰጠን አላህ ነው። ያሁላ ዓመታት ማለት ነው አላህ ሱብሓነሁ ወተዓላ የሰው ልጆች ሳይጠቀሙት ተቀምጠው በዘመናችን ልንጠቀመው የቻልነው አላህ በዚህ ሰዓት ላይ እንድንጠቀመው ስለፈቀደ ነው እንጂ ከድሮም ጀምሮ የሰው ልጆች ሲጠቀሟቸው እንዲመጡ ማድረግ ይችል ነበረ። ኢንሻአላህ በሌላ ጥያቄና ትምህርት እቀጥላለሁ። ሰላም አለይኩም ወራህመቱላህ።